ይህ መልእክት ለቸልተኛ ምሁራኖቻችን አድርሱልኝ። ሀገር ውስጥም ከሀገር ውጭም የምትኖሩ በኢትዮጵያ ጉዳይ በተለይም በኢትዮጵያ ሰላምና አንድነት ጉዳይ ዝምታን የመረጣችሁ ቸልተኛ ምሁራኖቻችን እባካችሁ ዝም አትበሉ። እባካችሁ የኢትዮጵያ ሀገራችን ሰላምና አንድነት ማግኛ መፍትሄ ስጡ። የመፍትሄ ሀሳብ ከእናንተ ይጠበቃል። እንደሚመለከታችሁ እና ሀገራዊ ግዴታ እንዳለባችሁ እንኳንስ እናንተ እኛም እናውቃለን። ደግሞም አይሰሙንም አትሉ ነገር እንዲሰሟችሁ የማድረግ ጥበብ ያለው ያው እናንተ ጋር እኮ ነው። ከበፊት ጀምረው በኢትዮጵያ ሰላምና አንድነት ላይ መንግስትን በመቃወም መንግስትን በመደገፍ በቡድንም በግልም በቀጥታም በተዘዋዋሪ የተሳተፉ ምሁራኖቻችን የሀገራችን ሰላምና አንድነት ማረጋገጥ አልቻሉም። ይኸው እንደምናየው ነው፣ አልቻሉም። ታዲያ እስከ መቼ ድህነት ተሸክመን የሃይማኖትና የብሔር ግጭት ስናስታምም እንኖራለን? እስከ መቼ? የኢትዮጵያ ሀገራችን ሰላምና አንድነት የማጣት ምስጢር ከእናንተ የበይ ተመልካች ከሆናችሁ ቸልተኛ ምሁራኖቻችን ውጪ ሌላ ማን ሊሆን ይችላል? ግድ የላችሁ። ፖለቲካው ለፖለቲከኛ ማለቱን ከኢትዮጵያ ሰላምና አንድነት በኋላ ይቆያችሁ።